ባለፈው ሳምንት እንድትልኩልን በጠየቅናችሁ መሰረት ስለላካችሁልን የፍቅር መልእክት ሁሉ በጣም እናመሰግናለን። አሁን ግን በመጀመሪያ ከአንጋፋው ጥላሁን ገሰሰ ጋር የምናደርገው ውይይት ካሰማን በኋላ የእናንተንም መልእክት በማሰማትና ጥያቄዎችንም በመጠየቅ ዛሬ ለምትመልሱልን አድማጮች ሁሉ ሽልማቶች ይዘን ቀርበናል። ስለዚህም ለሚቀጥሉት 2 ሰዓታት የምናስተላልፈውን ዝግጅት በጥሞና እንድታዳምጡ ተጋብዛችኋል። ጥላሁን በስቱዲዮአችን ውስጥ ተገኝተህ ለመወያየት ፈቃደኛ በመሆን በአድማጮች ስም ሆኜ በጣም አመሰግናለሁ። እንደምታውቀው ሁሉ አንተን የማያውቅ ኢትዮጵያዊ የለምና ስለዚህ ስለአንተ ብዙ ገለጻ ከማድረግ ቆጠብና በቀጥታ ወደ ጥያቄዎቹ ላመራ እፈልጋለሁ። ሙዚቃ ዓለም ውስጥ ለስንት ዓመታት እንደሰራህ ለአድማጮቻችን ብትነግሩን። በሙዚቃ ዓለም ውስጥ ለ37 ዓመት ያህል ቆይቻለሁ። የመጀመሪያውንስ ዘፈን የምታስታውሰው ይመስላል? ካስታወስከውስ ምን ይባል ነበር? አስታውሳቸዋለሁ። ጥላ ከበላይና ጽጌረዳ ነሽ ነበር። ከልጆችስ መሀል የተካህ አለ? እየሞከረ አለ፣ ግን ከልጆቼ ብቻ ሊሆን አይችልም። ከኔ በኋላ የተፈጠሩትን ልጆች እሱ ልጆቼ ናቸው ወይ እስካሁን ድረስ አክብረው ስለያዙልኝ ከልቤ አመሰግናቸዋለሁ። እንደውም ከዘፋኞቹ አንዱ አሉላ ለጥላም ብሎ የዘፈነው ዘፈን አለና እሱንም በከፊሉ አሰማችኋለሁ። ሌላስ ደግሞ ጤናን በሚመለከት በአሁኑ ጊዜ በሕክምና ላይ እንዳለህ እንደምትገኝ እናውቃለን። ምን ያህል ነበር ያመመህ? አዎ በጣም አሞኝ ነበር። ይህም ከቅርብ ዓመታት ወዲህ በያዘኝ ስኳር በሽታ ምክንያት ጤንነቴ በኃይል መጥፎ ደረጃ ላይ ደርሶ ነበር። ይህ በሽታ በቂ ቁጥጥር ካልተደረገለት ሌላ መዘዞችን ያስከትላል። በእኔም ላይ በቀኝ እግሬ ላይ ከቁርጭምጭሚቴ በታች ስሮችን አደንዝዞ ከባድ ጥፋት አድርሶብኝ ነበር። ይህም ለመቆጣጠር በአገር ቤት ሕክምና ብሞክርም ውጤቱ አጥጋቢ ስላልሆነ ውጭ መታከሙ ሌላው አማራጭ ነበር። ከዚያም አሜሪካን ሀገር መጥቼ እጅግ ከፍተኛ በሆነ ምርመራና ሕክምና በፊት ከነበርኩበት ሁኔታ ፍጹም ድኛለሁ ለማለት ችያለሁ። ለዚህም ውጤት ሐኪሞች ከየቦታቸው አሰባስበው በሕክምና ሙያቸው ለሰው ልጅ ርኅሩህነት ላላቸው ለዶክተር ብሩስ ራሽበን ከፍተኛ ምስጋና ያቀርባለሁ። ሁላችንም የምናደንቅና የምንወድህ በዘፈኖችና በሙዚቃ ነው። ከዘፈንስ ሌላ የምትወደው ኪነት ካለ ብትነግረን። ከዘፈን ባሻገር የምወደው ነገር ቢኖር ቲያትር ማየትና ስፖርትን መመልከት እወዳለሁ። ዘፈኖችህን የሚደርሱልህ በግጥም ሆነ በዜማው የሚያወጡልህ እነማን ናቸው? ይህ እንኳን ትንሽ ይቸግራል። ምክንያቱም ብዙዎቹ ግጥሞች ደራሲያኖች ግጥሞችን ተጫውቻለሁ። የብዙዎቹን ደግሞ ዘፈን ደራሲዎች ተጫውቻለሁ። ግን በይበልጥ የተጫወትኩት ጥንት ክርዞኛ ከሚባለው መስሪያ ቤት ውስጥ በብዛት
ድርሰት ከዛ ላይ ተጫወትኩት። ቀደም ብሎ እንደገለጽነው ብዙዎቹ በአሁኑ ጊዜ ያሉት ዘፋኞች ሁሉ እንደ ልጆችን የምታያቸው ምክንያቱም ያንተን አርአያ ተከትለው ስለተነሱ ነው። አንተስ በጀመርክበት ጊዜ ያን ጊዜ ቀና አድርገህ የምታየው ዘፋኝ ማንን ነበር? ማለት በአድናቆት የምትመለከተው? በአድናቆት የምመለከተው የነበረው አቶ ዩኤል ዮሐንስን። ምክንያቱም በዚህ ዓለም ላይ አሁን የለም እሱ። እኔንም ከዚህ ደረጃ እንድደርስ ካበቃኝ አባቴ አቶ ዩኤል ዮሐንስ ነው። ቀጥሎ አሰፋ ባንተ ናቸው። ለሙዚቃ አፍቃሪዎችስ ልዩ መልእክት ካለህ በዚህ አጋጣሚ? አዎ አለኝ። እስከዛሬ ድረስ ለ37 ዓመት
ሙሉ ሳሰረችሁ ላዳመጣችሁ ኢትዮጵያውያን ወገኖቼ የከበረ ምስጋናዬን አቀርባለሁ።
ለ37 ዓመት ሙሉ በዘፈን ዓለም ከተሰማራ በኋላ ጡረታስ የምትወጣ ይመስላል ወይ? በተጨማሪስ ደግሞ በአሜሪካን ሀገር ለምን ያህል ጊዜ የምትቆይ ይመስላል? እግዚአብሔር ጤና ከሰጠኝ ምንጊዜም ታላቅ ክብርና አክብሮት ላለኝ የኢትዮጵያ ሕዝብ አገልግሎት ከመስጠት አልቆጠብም። ግን በዚህ ከረጅም አገልግሎትና ከጤንነት አኳያ ሳገናዝበው ግን በቅርቡ ጡረታ ለመውጣት እቅዴ ነው። በዚህ አጋጣሚ ጊዜ ያደረብኝ የጤና ጉድለት ተረድተው እኔ አቅሜ በውጭ ሀገር መታከም የማልችል መሆኔን የተረዱልኝ እኔ ብድር ለመክፈል ከማልችልበት ደረጃ ህመሜ ተሰምቷቸው ለሕክምና ከሚረዱኝ አሉ የተባሉትን ዶክተሮች አሰባስበው ያሳከሙኝና አሁን ተመልሼ ጤንነት የተሟልቶ ለማፈቅረው ህዝብና ሙያዬ ላበቁኝ ለታላቅ ባለውለታዬ አቶ መሐመድ አላሙዲን ሳላመሰግን አላልፍም። ለእሳቸውም እድሜና ጤንነቱን ከነመላ ቤተሰባችን እንዲሰጥልኝ ለእግዚአብሔር ጸሎቴን አደርሳለሁ። በዚህ አጋጣሚ የሚያዳምጡ ወዳጆችስ አንተን ለማየትና ለመገናኘት ቢፈልጉ መቼ ሊያዩ የሚችሉ ይመስለኛል? በፊታችን በዲሰምበር 24 ማለት በፈረንጆች ገና ምሽት እንደምትጫወት ተነግሮናል እና ስለሱ አጋጣሚ ስትነግራቸው። እኔን ለማግኘት ቦታ አይወስነውም። በተለይ ዋሽንግተን ከተማ ውስጥ ከፈለጋችሁ አታጡኝም። በተጨማሪ ደግሞ የበዓልነት ጥሩ ምሽት አብረን እንደምናሳልፍ አልጠራጠርም። በተቻለ መጠን እናንተን ለማስደሰት ከአዲሱ ተቀላቅለው ብዙ ጥሩ ምሽት እንደምናመሽ ተስፋ አደርጋለሁ። እንዴት ነው? በውጭ ሀገር ማይክል ጃክሰን፣ ኤልቪስ ፕሬስሊ የሴቶችን ዳያና ሮስ በትራይት ላይ አንድ ይባላሉ። ግን እንደ ጥላሁን የውጭንም የውስጡንም እንደ ጥላሁን ያለ ሙዚቀኛ ያለ አይመስለኝም። እኔ ጥላሁን ከማደንቃቸው ሙዚቀኞች በጣም የማደንቀው ሙዚቀኛ ነው እና ከሌሎቹ ከውጭ ሀገር ጋር ቢወዳደር እሱ እንደሚረዳቸው አውቃለሁ እና ጥላሁን ለወጣቱም ለሽማግሌውም በሙዚቃ በኩል ጠቅላላ ለኢትዮጵያ ሕዝብ ትልቅ አስተዋጽኦ ያደረገ ሙዚቀኛ ነው። አገር ቤትም አንዳንድ ጊዜ እየተገናኘን እንጫወታለን በድንገት ስንገናኝ እና በሙዚቃ ብቻ አይደለም በሰብአዊ መልክ በኩል ደግሞ እሱ በጣም ትልቅ ሰው ነው። በጣም የማከብረው ሰው ነው እና ከዚህ በላይ እንጨት ለጥላሁን ብዙ ነገር ሊወራለት የሚችል ነገር ነው። መጽሐፍ የሚጻፍለት የሚችል ሰው ነው። ግን ይሄ ባጭሩ ጥላሁን ለእኔ ሙዚቀኛ ብቻ አይደለም ሌላም ነገር ነው። ኢትዮጵያኖች እውነት የዘፈን ፍላጎታቸውን ያውጡት በጥራቱ ዘፈን ነው ማለት እንችላለን። ኢትዮጵያን የነበረ ጊዜ የሚዘፍነው ዘፈን በቃ ቆንጆ ነው። አሁንም ያለው ቆንጆ ነው።
እንግዲህ በደንብ ወደፊትም ደግሞ እኔ ጋር እስካሁን ተወዳዳሪ አለው ብዬ አለለም ጃንሜዳ ስንሰማ የነበረውን በጣም ከዛ ደግሞ ትዝታዎችን ያመጣብኛል። የኢትዮጵያ ትዝታ ነው የሚያመጣብኝ የጥላሁን ገሰሰን ስሰማ ጨዋታውን እሰማቸዋለሁ። በጣም ነው የምወደው የድሮ ዘፈኑ በተለይ ሀገሬ በጣም ጥሩ ጊዜ እና ጥሩ ሁኔታ የነበረው ጊዜ የዘፈነው ዘፈኖች አሁን ሀገሬ እንዳስታውስ ያደርገኛል።
የሆነ ብቸኛ ድምፃዊ ነው። የጥላሁን ችሎታ የማከብረውና የምወደው እኔ በቃላት ሊገልጸው በማልችል ልባዊ በሆነ ፍቅር ነው። በአገር ቤት በነበርኩበት ጊዜ ጥላሁን ስቴጅ ላይ ወጥቶ በሚጫወትበት ሰዓት ስሜት ግባት ወይም ከህዝብ ጋር ተጋብቼ ተንበርክኬ ጫማ የሳምኩበትን ቀን ነበር። ካስፈለገም ስለ ጥላሁን ብዙ ማለት ይቻላል፣ ግን ጊዜው አጭር ስለሆነ ለምናገርበት ይህን እንኳን አስተያየት እንድሰጥ እድል ስለሰጣችሁ አመሰግናለሁ። ጥላሁን ገሰሰ በጣም የዘፋኞች ሁሉ አንጋፋ፣ እሱ የሚተካ በፍጹም ወደፊትም እነሱ የሚተካ ይገኛል። በጣም ደስ ይለኛል። የእሱን አይነት ድምፅ በምንም አይነት ኢትዮጵያ እስካሁን ድረስ አልተፈጠረ እና እንግዲህ ወደፊት ተስፋ እናደርጋለን ይኖራል ብለን ያለ ምድር ለጥላሁን እድሜ ብቻና ጤንነት መጸለይ ነው ብዬ ነው የምገምተው። ከህፃነት እስካሁን ድረስ በጥሩ ፍቅርና በወንድምነት አብሬ ጊዜን ያሳለፍኩ የምወደው በጣም የምወደው ማከብረውና በእግዚአብሔር በሰጠው ጸጋና ተሰጥኦ በጣም እኔን የምደሰትበት ሰው ነው። እንደሱ ይህን ያህል አመት 36 አመት ያለማቋረጥ ያገለገለ ሙዚቀኛ በዓለም ታሪክ ውስጥ ሰምቼ አላውቅም እና በእውነቱ ይህ ከእግዚአብሔር የተሰጠ ጸጋ እንጂ በግል ጥረትና በእንትን ብቻ ሊሆን የሚችል ነገር አይደለም ብዬ ነው የማምነው። ጥላሁን ከዘፋኝነቱም ሌላ በግል ባለኝ ወዳጅነትና ወንድምነት በጣም ሪስፔክት ማድረገውና የምወደው ሰው ነው። ጥላሁን ከማደንቅባቸው ነገሮች ውስጥ አንዱ ጥላሁን በጣም የምወደው አንጋፋ ሙዚቀኛ ነው። የጥላሁን በተለይ ድሮ ዘፈኖችን ማዳመጥ በጣም እወዳለሁ። በጣም ያስደስቱኛል ዘፈኖቹ። በተጨማሪ ደግሞ ከማደንቃቸው ነገሮች ውስጥ አንዱ ድምፁ ከማንኛቸውም አይነት ዘፈኖች ለየት ያለ ድምፅ አወጣጡ አለመለወጡ እስካሁን ድረስ አለመለወጡ በጣም ያስደንቀኛል። ለማለት ነበረ በፍቅር ላይ ያለ ጣፉ ስላላችሁት ነገር ለመጻፍ ነበረ። ትክክለኛው ስለዚህ ማለት አላውቅም። መስመር ላይ ጣፉ ከጠዋቱ 1 ሰዓት ተኩል ገደማ ነው። ዛሬ የስጢፋኖስ ቤተክርስቲያን አጠገብ ከሚገኘው ታክሲ መሳፈሪያ ቆሜ ወደ 4 ኪሎ ውስጥ ታክሲ ይጠባበቃለን። የምሰራው ብርሃንና ሰላም ማተሚያ ቤት ነበር። ከመስሪያ ቤታችን ውስጥ ከምጠላቸው ቢኖር የ2 ዓመት አለቃዬ ነበር። አነጋገሩ፣ አስተሳሰቡ፣ አለባበሱ በአጠቃላይ የእሱ ሁኔታ በሙሉ ለእኔ አይስማማኝም ነበር። ምን እግዚአብሔር ሌላ ስራ ባገኘሁና እሱን ከማየት በተገላገልኩ እያልኩ ሁልጊዜ ጠዋት መስሪያ ቤታችን ጋር ስደርስ ለብቻ ያልጎመጉም ነበር። ከመስሪያ ቤቱ 20 ሰው ለመነሳ ይፈለጋል በተባለበት ወቅት ብዙ ጊዜ እሱን ለመጠቆም ስሙንና አድራሻውን እጽፍና ሀሳብ መስጫ ሳጥን አካባቢ ደርሼ እመለሳለሁ። ስልጣን ስላለው ማን ተጠቆመው ፈልጎ ሊያገኝ ስለሚችል ከስራ ያስወጣኛል
ተሳልሜ ታክሲ ለማግኘት ስጋባ በነዚህ ቶዮታ መኪና ሲያሳየሉት ያለጎብኜ ፊቱን ዞር ሱትን ተነስቶ ኖሮ ወደኋላ መጥቶ ክላክስ ማድረግ ጀመረ። አሁንም አላየሁም አልሰማሁም ብዬ ደረኝ ሰጠሁት። እሱም ከጎን ያለውን መስኮት ከፍቶ ፊት ለፊት ያለውን ሰውዬ ባካያችን ሊጥራል አገር ነው የሚሰራው ብሎ ሰውየው መጥቶ ነገረኝ። ከአንገት በላይ የሆነ ሰላምታ ለሰውየው ሰጥቼ ወደ መኪና መጣ። ገና እንደገባው ምነው ጆሮሽ ላይ እንዲቆምሻሉ ከጥላቴ ጋር ይህንን ጨምርልኝ ነጊዋ አሰኘኝ። ምንም ሳልመልስ ፈገግ ብዬ ዝም አልኩ። አለቃዬ እንደሚወደኝና ለመቅበር እንደሚፈረን ከሌሎች ሰዎች ሰምቻለሁ። ይሰማ የነበረውን ሬዲዮ አስቦ ከብዙዎቹ ካሴት አንዱን አስቦ ከተተው። ስለአንተ ከማሰብ ምንም አይነት ዘፈን ቢሆን እሱን መስማት ይሻላል ብዬ በልቤ ተደሰትኩ። ሀሳቤም ወደ እሱ እንደሄድ በጥሞና ዘፈኑን ማዳመጥ ጀመርኩ። የዘፋኙ ድምፅና የዘፈኑ ግጥም የአእምሮ ደስታን አፈለቀልኝ። ገነት ውስጥ ያለው መሰለኝ። ኢዋን ስትናፍቀኝ ካጠገቤ እያለች እንዲህ ያለ መውደድ ለወሬ የማይመች ወይም እየተያዩ የመናፈቅ ጣጣ በእኔ ላይ ነው እንጂ በሌሎች መጣ የሚለው ግጥም ቀን ሙሉ በአእምሮዬ ውስጥ እየመጣ አስቸገረኝ። ለብዙ ጊዜም ግጥሙና አለቃዬ አስታውሳቸው ጀመር። ሳላስበውም አጠገቤ ላለው ሰው ትልቅ ግምት ሰጠሁት። ጥላቴ ሁሉ ተወግዶ እነዚያ የጥላሁን የፍቅር ዘፈኖች በሙሉ ለእኔና ለሱ የተዘፈኑ መሰለኝ። መስሪያ ቤታችን ባንደርስና ቀን ሙሉ የእሱን ካሴት እየሰማ እንድንደሰት ደስ ይለኝ ነበረ። ግን አልሆነም። አለቃዬን በጣም እወደው ጀመር። የምጠላበትንም ነገር ቀስ እያልኩ እየቀረብኩኝ በመጠኑ ተቀየረ። በመጨረሻም ተዋደን ለትዳር በቃ። በጥላሁን ዘፈን የምጠላው ሰው ለመውደድና ለጋብቻም እንዲሁም አንድ ልጅ ለማድረስ በመውቃታችን በጣም ደስ ይለኛል። ጥላሁንም አመሰግነዋለሁ።
የተቻለኝን ለመርዳት ነው የደወልኩልህ። እሺ